ጋይስ አንድ የተከበረ ሰው ላስተዋውቃችሁ ነው። እስኪ በእናታችሁ አቶ ሶሎሞን ሙሄ ማያውቀው ሰው አለ እንዴ? ሰሊህ ነበር እንዴ ነው ባይ ዘ ወይ ልንገራችሁ። ማይክ ሰክተን ተዘጋጅተን ምናምን የቀረጽነው ግን ኤኒዌይስ በጣም ስለምወደው ማስተዋወቅ ፈልጋለሁ። ሶሊዬ ሁላችሁም እንደምትወዱትና እንደምታደንቁት እርግጠኛ ነኝ። ባይ ዘ ወይ አንድ ነገር ልንገርህ፣ ከልጅነቴ ጀምሮ ከ13 ዓመቴ ጀምሮ እስከ 18 19 ያንተ ሙቪዎች በየሳምንቱ ሳላይ አሳልፌ አላውቅም። በጣም አመሰግናለሁ። እግዚአብሔርን ምሳ እየበላሁ ሁሌ ሙቪዎቹን እንዳለ አይቻቸዋለሁ። በአጠቃላይ የሰራቸው አይቻቸዋለሁ። በጣም አመሰግናለሁ። ማርያምን ነው በጣም የእውነት በጣም አመሰግናለሁ። እና በጣም ታለንትድ ነህ። አሁን ደግሞ ወንድማችን ሶል ወደ ቲክቶክ መጥቷል። እንግዲህ ታግ አድርጌዋለሁ፣ ከዚህ በታች ሜንሽን አድርጌዋለሁ። ያ አብረን ትልቅ ደረጃ እንደርሳለን። አንተማ ኦሬዲ ሰማይ ነህ። ግን ምን እያልኩት ነው መሰላችሁ ጋይስ? አክቲንግ አስጀምረኝ። እኔ አክተር መሆን እችላለሁ። አክት ሳረግ ላሳይህ ከ1 እስከ 10 ትሰጠኛለህ። እሺ 10 ከ10 ከሰጠኝ እጀምራለሁ ማለት ነው። ሂድ። እሺ አሁን አክት ማድረግ እጀምራለሁ። ግን እንዴት ምን አይነት ካራክተር እንድጫወት ትፈልጋለህ? አንተ ምን አይነት ካራክተር ብዙ ጊዜ ማለት ሁሉንም አይነት ካራክተር መጫወት አለብህ ግዴታ ነው። ሁሉም ይችላል። ተዋናይ ማለት እንደሱ ነው። ግን ምንድነው ሌሎችም ተዋናይ መሆን ለምትፈልጉ ሰዎች ማለት የምፈልገው እሱ ነው። ሁሉንም አይነት ካራክተር መጫወት መቻል አለብህ። እኔ ገና ነኝ። እኔ ራሴ ገና ነኝ። እንዴ አንተ ገና አይደለም። አንተ በደንብ ስለዚህ ግን አንዳንድ ጊዜ ብዙ ሰዎች ምን ይላሉ? እንትን ካራክተር እኮ ብጫወት ይዋጣልኛል ብለው ያስባሉና አንተ የትኛው ካራክተር ይዋጣልኛል ብለህ ታስባለህ? እኔ አሁን አፍቃሪ የፍቅር ካራክተር እችልበታለሁ። አይ ቲንክ ኮሜዲ እችልበታለሁ፣ የሐዘን እችልበታለሁ፣ ንዴት እችልበታለሁ። እፈቅድለታለሁ ራሴን በቃ። አሁን አንተ ምረጥልኝ የፈለከው ቻሌንጅ። እሺ ዋሪየር ይሄ የሂሮ ጀግና ነው የምሆነው። ግን ጀግና የምሆነው ምን እየመራው ነው? ምንም እየመራህ አይደለም። እስኪ ብቻውን አንድ ጫካ ውስጥ ያለ ጀግና ከአውሬ ጋር ከራይት ጋር የሚፋለም ሊሆን ይችላል። ወይኔ ጉድ አደረከኝ ጀግና። እሺ ዞሮ ግን እኔ አሁን ስግጥፍ ልጅ እስኪ ጀግና ስማ ልንገርህ፣ እኔ በስንት መከራ አልፌ የመጣው ሰው ነኝ። በማንም ሰው ደግሞ አልቆምም። አሁን ስንት ተራራ ወጥቻለሁ። ስንት ነገር ማሸነፍ ነበረብኝ፣ አሸንፌያለሁ። ስለዚህ አንተ አልከኝ ብዬ ካሁን በኋላ አላቆምም። ሰማኝ አይደለ? እነዚህ የምታያቸው ሰዎች ደፍረው ህይወታቸው መቀየር ይፈልጋሉ። ስለዚህ እነሱን ሰዎች ማቆም አትችልም አንተ ካሁን በኋላ። ምክንያቱም ስግጥፍ አሪፍ እንዴ ነው ከአንድ እስከ 10 እውነት ግልጽ ነው። ሳልዋሽ በደንብ ስላልተዘጋጀ ጊዜ ስላልሰጠው ምናምን ነው። ስለዚህ ዛሬ አሁን ያወራው ታሪክ ጥሩ ነው። በነገራችን ላይ አሁን ከጎዳና ላይ ማን ነው አብራቸው የምታግዛቸው ልጆች አሉ። እሱ በራሱ ጀግንነት ነው። ስለዚህ እሱን ታሳቢ አድርጌ ምን ብዬ ምናምን ለዛሬ 7 ሳልዋሽ በቃና እሺ ግን እችላለሁ፣ አክት ማለት እችላለሁ በደንብ። ስለዚህ በርታ። ትልቅ ነገር ነው እያደረክ ያለው። በርታ። አመሰግናለሁ የኔ አባት። በጣም ትልቅ ሰው ነው ሶሎሞን፣ ከምታስቡት በላይ ነው ማደንቀው። እና አንተ ያለህበት የአክቲንግ ደረጃ ደግሞ መድረስ ፈልጋለሁ። ገና እኔ ባልደረስኩም ይደረሳል። በእውነት የታባቱ የኔ ቆንጆ ሚል ፊልም ታሰራኛለህ? ጋይስ ጻፉለት እየገባችሁ ወደ ኮሜንት የኔ ቆንጆ ሚል ርዕሱ ድረስ ሰጠህ እኮ። አዎ በቃ አሁን የኔ ቆንጆ በዛ ስለምታወቅ ነኝ። በቃ የፍቅር ፊልም የኔ ቆንጆ ሚል በቃ እግዚአብሔር ይመስገን። እኔ አለው አግዛለሁ አብሬ በእውነት ፎሎ አድርጉት እስኪ ወንድማችን።